አሜሪካ ኢራን ጋር ብትዋጋ ያላሰባቸው አደጋ ያጋጥማታል ተባለ። የኢራንና ራሽያ ወታደራዊ ልምምድ ማለቁን ተከትሎ አንድ የቀድሞ የአሜሪካ ከፍተኛ ወታደራዊ ባለስልጣን እንደገለጸው አሜሪካ ዘው ብላ ኢራን ጋር ወደ ጦርነት ብትገባ አደጋ ያጋጥማታል። ኢራንና ራሽያ ለቀናት የቆየውና ከኦማን ባህር እስከ ህንድ ውቅያኖስ ድረስ ያካለለውን ሰፊ የባህር ላይ ወታደራዊ ልምምድ ስቶይስካይ በተባለ የራሽያ ሄሊኮፕተር ተሸካሚ ጦር መርከብ ላይ ባካሄዱት ሴሬሞኒ ማጠናቀቃቸውን ገልጸዋል። የኢራን ወታደራዊ ባለስልጣናት እንደገለጹት ኢራንና ራሽያ ወታደራዊ ልምምድ የባህር መስመሮች ጸጥታን ለመጠበቅ፣ የባህር ኃይል ዲፕሎማሲን ለማጠናከርና በሁለቱ ሀገራት መሃል ዓለም አቀፋዊ የዘመቻ ቅንጅት ለመፍጠር ያለመ ነው። ልምምዱ ቀጣይና ተከታታይ መሆኑን ገልጾ በዋናነት ውስብስብ የባህር ጥቃቶችን እንዴት መመከት ይቻላል፣ ዘመቻዎችን ስለማቀናጀት፣ ባህር ኃይልን ከአየር ኃይልና ሚሳኤል ክፍሎች እንዴት ማቀናጀት እንደሚቻል፣ በሁለቱ ሀገራት ባህር ኃይሎች መሃል እንዴት የግንኙነት መረብ መዘርጋት ይቻላል በሚሉ ነገሮች ላይ ያተኮረ ነው። ወታደራዊ ልምምዱ የተካሄደው ኢራንና አሜሪካ መሃል ያለው ወታደራዊ ፍጥጫ ባየለበትና አሜሪካ ወታደራዊ አቅሟን ታይቶ በማይታወቅ መልኩ ቀጠናው ላይ እያጠናከረች ባለችበት በዚህ ወቅት ነው። ወታደራዊ ልምምዱ የተካሄደው በኢራንና አሜሪካ መሃል ያለው ወታደራዊ ፍጥጫ ባየለበትና አሜሪካ ወታደራዊ አቅሟን ታይቶ በማይታወቅ መልኩ ቀጠናው ላይ እያጠናከረች ባለችበት በዚህ ወቅት ነው። ጉዳዩን በማስመልከት የቀድሞ የአሜሪካ ከፍተኛ ወታደራዊ ባለስልጣንና ዓለም አቀፍ ወታደራዊ ጉዳዮች ተንታኝ ስታኒስላቭ ክራፔቭኒክ ሰፊ ትንታኔ ያቀርበዋል። በሌላ በኩል ለሲኤንኤን፣ ኤምኤስኤንቢሲ፣ ፎክስ ኒውስ እና ሌሎችም የምዕራብ ሚዲያዎች ወታደራዊ ጉዳዮችን በመተንተን የሚታወቀው ሪክ ሳንቼዝም ተመሳሳይ ትንታኔ ያቀርበዋል። አሜሪካ ያለ የሌለ ወታደራዊ አቅሟን ይዛ ኢራን በራፍ ላይ ድንኳን እንደኩና ተሰብስባ ተቀምጣለች። ውይይቱ ባይሳካ ዋ ብላ ኢራንን ያስጠነቀቀች። አሁን ጥያቄው ውይይቱ ባይሳካ ምን ይፈጠራል የሚለው ነው። ዶናልድ ትራምፕ በሰጠው ማስጠንቀቂያ ነገሮች ከተባባሱና ከጦዙ ለኢራን መጥፎ ቀን ይመጣል ብሏል። እውነቱን ነው? መጥፎ ቀን ይመጣባታልን? መልሱ አዎ ነው። ግን መጥፎ ቀን የሚመጣው ለኢራን ብቻ ግን አይደለም፣ ለሁሉም ነው። ሪክ ሳንቼዝ ቃል በቃል በትዊተር ገጹ ላይ የጻፈውን ተመልከቱ። ውድ አድማጭ ተመልካቾች፣ በትዊተር ገጹ እንዲህ ብሎ ጽፏል። ኢቭን ኢን a war between Iran and Israel, this TAD system will get hit and then Americans are dead because they are manning it። ሲተረጎም እስራኤልን ለመከላከል በሚደረገው ጥረት ብቻ በታድ ሲስተምና በሌሎች አየር መቃወሚያ ዙሪያ የሚሰሩ 1500 የአሜሪካ ወታደሮች ድንገት እልም ይላሉ ሲል ጽፏል ሳንቼዝ። ክራፔቭኒክ ባቀረበው ሰፊ ትንተና ራሽያና ቻይና ኢራንን መደገፋቸው አይቀርም። ኢራን ለራሽያ የካውካሰስ መግቢያ በር ናት። የማዕከላዊ እስያና መካከለኛው ምስራቅ መግቢያ በርም ሰው ናት። ለቻይናም በተመሳሳይ የሴንትራል ኤዥያ እና ሚድል ኢስት መግቢያ በር ናት። ስለዚህ ሁለቱም ሀገራት ኢራን፣ አሜሪካ እና አጋሮቿ ብቻዋን ቆማ ስትጋፈጥ እጅ አጫጥፈው ያሉ ማለት ዘበት ነው። የተለያየ ድጋፍ ማድረጋቸው አይቀርም። በባለፈው ዓመት ኢራን ጋር አሜሪካና እስራኤል ያካሄዱት ጦርነት ውስን ዘመቻ የሆነው እንደዚሁ አይደለም ይላል ክራፔቭኒክ። ምክንያት ስላለ ነው። በጦርነቱ ኢራን ውስን አቋም ብቻ ነው የተጠቀመችው። ጥቂት ወታደራዊ ቤዞችን ብቻ ነው የመታቸው። ህዝብ የሚመጣባቸው ቦታዎችን ከመምታት ተቆጥባለች። በመሆኑም የጨረባ ውጊያ ነው የተዋጋቸው። ነገር ግን የአሁኑ ፍጥጫ ተባብሶ ጦርነቱ ከተጀመረና ወደ ሙሉ ጦርነት ከገቡ ሌላ ታሪክ ነው የሚሆነው። እንደምታውቁት እስራኤል የቆዳ ስፋቷ አነስተኛ ሆኖ ብዙ ህዝብ ተጠጋግቶ የሚኖርባት ትንሽዬ ሀገር ናት። የከተሞቿ ብዛትን በጣት የሚቆጠር ነው። ስለዚህ ኢራን ብዛት ያለው መሳሪያ ወደ እስራኤል ተኩሳ ትስታለች ማለት ዘበት ነው። የተተኮሱ ቦምቦች የትኛውን ቦታ ቢወጥቁ የሆነ አካል ወይም የሆነ ሰው መምታታቸው ሳይታለም የተፈታ ነው። ሌላው ክራፔቭኒክ ትኩረት የሰጠው ጉዳይ የራሽያና ቻይና እርዳታ በዋናነት ለኢራን የአየር መከላከያ ወይም ኢንተግሬትድ ኤር ዲፌንስ ሲስተም ላይ ያተኮረ እንደሚሆን ነው። ራሽያም ቻይናም ለኢራን የተቀናጀ የአየር መከላከያ ስርዓት ያቀርባሉ። የእሷ ጥያቄም እዛ ላይ ነው። የአየር መቃወሚያ ስርዓታቸው በዚህ አጋጣሚ በተግባራዊ ጦርነት ይሞከራል። በዚህም በተግባራዊ ጦርነት የተሞከረ የአየር መቃወሚያ ስርዓት ወይም ባትል ቴስትድ ኤር ዲፌንስ ሲስተም እንዲኖራቸው ጦርነቱ እድል ይፈጥርላቸዋል። በመሆኑም በሂደቱ ተጠቃሚ መሆን እድል አላቸው። ራሽያ በቅርቡ በኢራን ትዕዛዝ ኤስ300፣ ኤስ200 እና ኤስ60 የአየር መቃወሚያ ስርዓቶችን ኢንተግሬት አድርጋ ተደራራቢ የአየር መቃወሚያ ሰርታ ለኢራን አስረክባለች። ይህ ኢንተግሬሽን ኢራን በባለፈው የ12 ቀን ጦርነት ኢራን ያልነበራት አዲስ የአየር መቃወሚያ ስርዓት ነው። በመሆኑም እንደ ቶማሆክ የመሳሰሉ የአሜሪካ ሚሳይሎች ሲስተሙ ወዳለበት ቀጠና ሲገቡ ይፈነዳሉ ነው። ምክንያቱም የሲስተሙ ኢንተግሬሽን ተደራራቢ ስለሆነ ነው። የተደራረበ የአየር ጃንጥላ ማለት ነው። የተደራረበ የአየር መቃወሚያ ጃንጥላ በራሪው አካል ወደ ኢራን የአየር ክልል ከመግባቱ በፊት አነጣጥሮ መጥቶ ያስቀረዋል። ሾልኮ የገባ በራሪ ካለም ወደ ኢራን አየር ክልል ከገባ በኋላ ይመተዋል። ስለዚህ ተደራራቢው አየር መከላከያ 3 ነገሮችን ያካትታል። በጦርነቱ ቀጠና ያለን በራሪ አካል መከላከል ወይም ኦን ባትል ቲያትር ሌቭል፣ ወደ ሀገር ውስጥ አየር ክልል ከገባ በኋላ መከላከል ወይም ሎካላይዝድ ሌቭል እና ኢላማው እንዳይመታ መጠበቅ ወይም ፒንፖይንት ዲፌንስ።
ፓንተር የሚባለው አየር መከላከያ ወደ ሀገር ውስጥ በራሪው ከገባ በኋላ የሚከላከል ወይም ሎካላይዝድ ሌቭል ነው። ኢግላ ወይም በትከሻ ተይዞ የሚተኮሰው ማንፓትስ ኢላማ የተደረገው ስፔሲፊክ ተቋም የሚከላከል ነው። ይህ የመጨረሻው ዲፌንስ መስመር ነው። ከላይ እስከታች የተያያዙ ናቸው። ያ ማለት ግን ሁሉም ነገር በዚህ ትመከታለህ ማለት ግን አይደለም። ለምሳሌ አንድ በራሪ አካል ሁሉንም የአየር መቃወሚያ መስመሮች አልፎ ቢመጣና ወደ ኢላማው ቢጠጋ፣ ለምሳሌ ተለቅ ያለ ድሮን ወይም ሄሊኮፕተር ቢሆን አየር ላይ ተመቶ ይወድቃል። ነገር ግን ያ የተተኮሰው ነገር ባሊስቲክ ወይም ክሩዝ ሚሳይል ቢሆን ከትከሻ በሚያዝ ጸረ ሚሳይል ሊመከት አይችልም። የጦር ጀት፣ ሄሊኮፕተር ወይም ተለቅ ያለ ድሮን ከሆነ ግን በሚገባ ይመከታል ወይም ተመቶ ይወድቃል ነው። እንደ ክራፒቭኒክ ገለጻ እዚህ ጋር በጣም ወሳኙ በአየር መቃወሚያ ስርዓት የተለያየ ድርብ ክፍሎች መሀል ያለው ኮሚኒኬሽን እና ኢንቴግሬሽን ጥምረትና መናበብ ነው። በኮሚኒኬሽን በኩል አዲሱ የአየር መከላከያ ከተተከለ በኋላ የኢራን አየር መቃወሚያ የተዋጣለት ነው። ኢንተግሬትድ ነው የተቀናጀ ነው ብለን ስንል ድርብር ነው ማለታችን ብቻ አይደለም። የራዳር ሲስተሙና የአየር መቃወሚያ ሲስተሙ ይናበባሉ ማለታችን ነው። ስለዚህ ተወርዋሪው ወይም በራሪው ነገር ከአንደኛው የአየር መቃወሚያ ምጣድ ሾልኮ ቢያልፍ ለራዳሩ ለቀጣይ የአየር መቃወሚያ መረጃውን ያስተላልፋል። ከዚህኛውም በተመሳሳይ ሾልኮ ቢያልፍ መረጃውን ለሚቀጥለው የአየር መቃወሚያ ሌየር ወይም ንጣፍ ያስተላልፋል። እንደዛ እያለ ተወርዋሪውን አካል እስከሚመታ ወይ በራሱ ጊዜ እስከሚፈነዳ ድረስ መረጃ ማስተላለፉን ይቀጥላል። ለማሳያ ያህል ከዚህ ቀደም የነበሩ ክስተቶችን ጠቅሷል። በትራምፕ የመጀመሪያ የስልጣን ዘመን ያ ማለት ከ8 ዓመት በፊት አሜሪካ ሶሪያ ወደሚገኙ የኢራን ጦር ቤቶች 12 ቶማሃውክ ሚሳይሎችን ተኩሳ እንደነበር አስታውሶ ከነዛ 12 ቶማሃውክ ሚሳይሎች ውስጥ ኢራን በወቅቱ 33 ከመቶ ያህሉ መመከቷንና 4 ቶማሃውክ ሚሳይሎች ሳይፈነዱ ኢላማቸው አጠገብ መውደቃቸውን አስታውሰዋል። አሁን ደግሞ ኢራን ያኔ ከነበራት የአየር መቃወሚያ ቴክኖሎጂ በጣም ሻል ያለ ቴክኖሎጂና ልምድ ይዛለች። በተለይ በዚህ 6 ወር ከፈጠረችው ስኬታማ የሲስተም ኢንቴግሬሽን ጋር ተደማምሮ ለአሜሪካ ነገሩ በጣም ያከብድባታል ይላል። በሂደቱ የራሽያና ቻይና አስተዋጽኦ ክራፒቭኒክ የኢራን አየር መቃወሚያ ስርዓት ከማሻሻል ረገድ የራሽያ አስተዋጽኦ ከፍ ያለ ነው ይላል። ራሽያ የኢራን አየር መከላከያ ለማጠናከር ተዋጊ ጦር ጀቶችና የአየር መቃወሚያ ስርዓቶችን አቅርባለች። ራሽያ ወደ ኢራን አምርታ የአየር መቃወሚያ ስርዓቶችን ተከለች። ፎርዝ ፕላስ ጄኔሬሽን ቢሆኑም የአሜሪካን ፊፍዝ ጄኔሬሽን ኤፍ-35 ጦር ጀቶችን ሊመቱ የሚችሉ ሱ-35 ጦር ጀቶችን ለኢራን አቀረበች። የኢራን ፓይለቶችም ሱ-35 በሚገባ እንዲያበሩ አድርጋ ለባለፉት 6 ወራት አሰለጠነች ይላል። የቻይና አስተዋጽኦ ስናይ ደግሞ ራዳሮችና ከሳተላይት ጋር ሊንክ የተደረጉ ወይም የተገናኙ የቅድመ ጥንቃቄ ራዳሮችን በዋናነት ይመለከታል ይላል። ቻይኖች ለኢራን ከሸጡት የራዳር ስርዓት ውስጥ ዋነኛው በጣም ጥቅጥቅ ያለ የጨረር ብርሃን አጫጭር ሞገዶች ያሉትና ከሳተላይት ስርዓት ጋር ሊንክ ያለው ራዳር ነው። ይህ ራዳር ከ500 እስከ 600 ኪሎ ሜትር ርቀት ከኢራን ድንበር ውጭ የሆነ ወደ ኢራን የሚመጣ በራሪ ነገሮችን ከርቀት ለይቶ ያሳውቃል። ስለዚህ ከአሜሪካ ወይም እስራኤል ወደ ኢራን የሚተኮስ ማንኛውም ነገር ወደ ኢራን ሊደርስ 500 እስከ 600 ኪሎ ሜትር ሲቀረው ኢራን ቀድማ ታውቋለች ማለት ነው። ስለዚህ ተወርዋሪው ነገር ለመመከት በቂ ጊዜ ታገኛለች ነው። ለምሳሌ በሰዓት 1000 ኪሎ ሜትር የሚዘገዘግ የአሜሪካ ክሩዝ ሚሳይል ወደ ኢራን ቢተኮስ ታርጌቱን ሊመታ 30 ደቂቃ ያህል ሲቀረው ኢራን ቀድማ ለይታ ታውቋለች ማለት ነው። ስለዚህ ጸረ አየር መሳሪያዎቿን ለማዘጋጀት ከበቂ በላይ ጊዜ ነው 30 ደቂቃ። ሲስ ጄኔሬሽን የሆኑ የተራቀቁ የአሜሪካ ጭርጅቶችን ቢሆኑ ምንም እንኳ በራዳር ለማየት አስቸጋሪነት ቢኖራቸውም ለማየት የማይቻሉ ግን አይሆኑም። በተለይ ቀረብ ሲሉ ወገግ ብለው ይታያሉ። አሁን ኢራን ከጨበጠችው ሁለገብ የራዳርና አየር መቃወሚያ ችሎታ አንጻር ወደ ኢራን ለጥቃት የሚያመሩ ድሮኖች፣ ጦር ጀቶች፣ ሄሊኮፕተሮች፣ ሚሳይሎች እንደ ጉድል ሊረግፉ ይችላሉ። ይህ ደግሞ በአሜሪካ እና ደጋፊዎቿ ላይ የሚፈጥረው የሳይኮሎጂ ውጥረት ቀላል አይሆንም። በመሆኑም የአሜሪካ ጦር እቅድ አውጪዎች ሚዲያ ላይ እንደሚፎክሩት ነገሮች ቀላል አለመሆናቸውን ከወዲሁ አውቀውታል። አሜሪካ ከዚህ ቀደም ከተለያዩ ሀገራት ባደረገቻቸው ጦርነቶች እንደዚህ አይነት የቴክኖሎጂ የውጊያ አቅም ካለው ሀገር ጋር ተዋግታ አታውቅም። በ12 ቀን የኢራን ጦርነትም ይህ ሁሉ አልነበረም፣ አዲስ ክስተት ነው። ይሄ ሁሉ የተከሰተው በባለፈው 6 ወር ውስጥ ነው። ራዳሮች በየአቅጣጫው ተተከሉ፣ የአየር መቃወሚያዎች ተተከሉ፣ ኢንተግሬት እንዲሆኑ ተደረጉ። ከዛም በላይ ደግሞ ወሳኝ የሆኑ ጨዋታ ቀያሪና ቴክኖሎጂ መሳሪያዎች ልውውጥ ለማድረግ ኢራን፣ ቻይናና ራሽያ የሶስትዮሽ የጋራ ስምምነት ተፈራረሙ። በስምምነቱ መሰረት የተጠቀሱት የራዳርና የአየር መከላከያ መሳሪያዎች በሶስቱም ሀገራት ድንበሮች ተተክለዋል። ያ ማለት የራሽያ ኤስ-300፣ ኤስ-400፣ ኤስ-500 አየር መቃወሚያዎች በቻይና ድንበር ዙሪያ ተተክለዋል። የቻይና ራዳሮች ደግሞ በራሽያ ድንበር ዙሪያ ተተክለዋል። ኢራን ላይ ደግሞ ሁለቱም በባለፈው 6 ወር ተተክለዋል። በመሆኑም ይላል ክራፕቭኒክ፣ ቀጣይ ጦርነት እንደተባለው ከተካሄደ በጣም አውዳሚና ለአሜሪካና አጋሮቿ እጅግ በጣም ውስብስብና አደገኛ ጦርነት ነው የሚሆነው ሲል አስጠንቅቀዋል። ውድ አድማጭ ተመልካቾቻችን ቻናላችን ላይክ፣ ሼር፣ ሰብስክራይብ ያርጉ።